አምላክን ፍጡሩን ካታጎሪ የማይገናኙን አካላቶች አምላክን እንደዚህ ለማለት ፈልገህ ነው። ለአምላክ ሀሳብ የሚያቀርቡ ሰዎች ናቸው እኮ ክርስቲያኖች ማለት። እንደዚህ ማለት ፈልገህ አይደለም። እንደዚህ ነሽ አይ እንደዚህ ማለት ፈልገህ አይደለም። ለአምላካቸው ሀሳብ የምታቀርቡ ብቸኛ ፍጡራኖች ናቸው ክርስቲያኖች። አምላክ ሀሳብ ጎሎት ነው የምታቀርቡለት? እንደዚህ ማለት ፈልገህ አይደለም ማለት ምን ማለት ነው? ለአምላክ አምላክ አለኝ ያለውን አለህ ትላለህ፣ የለህም ያለውን የለህም። ምክንያቱም ወላ ዩሒጡነ ቢሸይእ ሚን ዒልሚ አምላክን በእውቀት አናካብበውም፣ ከነገረን ውጭ አናክም። ላ ቱድሪኩሁ ልአብሳር በጭራሽ አእምሮ ሊደርስበት የማይችል አምላክ ነው። አምላክ አለኝ ያለውን ነገር አለህ ከማለት ውጭ አማራጭ የለም። አምላክ የለም። አምላክን የምታከብረው አምላክ አለ ያለውን አለ ስትለው ነው። የለኝም የለኝም ከጉሌት የጸዳው ነኝ ባሪያ ፍጡር አይደለሁም ፈጣሪና ፍጡር አንድ አይደላቸውም ሲል በዛ መልኩ ነው አምላክን መግለጽ የሚገባን። አምላክ ከፍጡራን ባህሪ የጸዳ ነው። አምላክ ከፍጡራን ባህሪ የጸዳ ነው እያልክ አምላክን ግን ከፍጡር ማመሳሰል እንዴት ነው የሚታየው? አላህ ስለ አላህ ሲናገር ምን አለ? ፈላ ተድሪቡ ሊላሂ ልአምሳል ለእኔ በምንም አይነት መልኩ ምሳሌ አታድርጉ አላ። ለእኔ ምንም አይነት መልኩ ምሳሌ አታድርጉ። ታዲያ ለአላህ ምሳሌ ቀጥታ አላህ እጅ ሲል አይ እጅማ የገሌን እጅ ነው ብለህ አምላክን በራስ ጭንቅላት ለመሳል መሞከር ምን የሚሉት ነው? ጓደኛህን አለ አለኝ አምላክ እኔ ማንንም አይመስልም አለ። አልመስልም አለ። አይ ትመስላለህ፣ ያንተ እጅ ማለት እኮ ኃይልህ ነው። አይደለሁም። እኔ ለአምላክ ሀሳብ ማቀርብ ሰው አይደለሁም። አለ ያለውን አለ፣ የለኝም ያለውን የለህም። አይደለም። አይ እንደዛ ማለት ፈልገህ አይደለም እኮ እኔ ስላንተ አውቃለሁኝ። እኔ ስላንተ አውቃለሁ፣ አንተ ስላንተ ምንም አታውቅም። ስለ ራስህ መግለጽ አታውቅም። እኔ ግን ስላንተ በደንብ ሊገልጽልህ እፈልጋለሁ። ከየት አመጣህ? ከየት? እንዴት? አይተው ስለማታውቀው አካል እሱ ከነገር ውጭ መናገር የማትችልበት አካል ለፍጡራን ስትሆን ምክንያት ትሰጣለህ፣ ለአምላክ ስትሆን ግን አብራሪ ትሆናለህ። አትፈራም? አላህን አታከብርም? ፈጣሪና ፍጡር አይመሳሰልም። መስማት እሰማለሁ ሲል አዎ ትሰማለህ፣ አዎ ትሰማለህ። ያንተ መስማት ግን የኔ መስማት ይሰማል ካልክ አንተ ችግር አለብህ። አምላክን ከራስህ ጋር እያመሳሰልክ ነው። አንተ መስማት የኔ መስማት ጋር ገናኝም መስማት የሚለው ስም ግን ብቻ ያገናኘናል እንጂ ይህን ዩኒቨርስ የፈጠረ አምላክ እንዴት ነው አንተ በጭንቅላት አምላክን ልትስል የምትችለው? አምላክ አያለሁ፣ አዎ ታያለህ። የኔ ማየት እናንተ ማየት ግን አንድ አይደለም። አዎ ከማ የሊቁ ቢጀላል አምላክ በልቅና የተገባ የሆነ ማየትን አጸድቅልሃለሁ አያለሁ ስላልከኝ በዚህ መልኩ ነው የምናጸድቀው። አይ እጅ የተፈለገበት እኮ ማን አለ? አንድም ነቢይ አምላክ አለኝ ካለ ውጭ የአምላክን ቃል ለማብራራት አንድም ነቢይ አልሞከረም። በክርስትናም በእስልምናም ክርስቲያኖች አምላክ እጅ እግር ሲል አይ እንዲህ ማለት ፈልጎ ነው ያለ አንድ ነቢይ ያላችሁ? አንድ ነቢይ የላችሁም። ከመሬት ተነስታችሁ ግን እንደዚህ ማለት የፈለግከው እኮ እንደዚህ ነው ትላላችሁ። አምላክ ታከብሩታችሁ። አምላክን በተገቢ የሆነ አክብሮት አክብሩት እላለሁኝ። አምላክን በተገቢ አክብሮት የምናከብረው እኛ ሙስሊሞች ብቻ ነን። فإن أخطأت فمني من الشيطان إن أصبت فمن الله جعلني الله وإياكم من الذين يستمعون القول فيتبعون أحسنه وشكرا لحسن استماعكم ومتابعتكم. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله خير أستاذ. خير إن شاء الله. ያው እስካሁን ወገኖቻችን ብዙ ነገር አይታችኋል፣ ተምራችኋል አይደለ? ወገኖቻችን አብሶ ክርስቲያን ወገኖቻችን በውስጥ ቴክስት እያደረጋችሁ ነው። በርቱ፣ አላህ ሂዳያ ይስጣችሁ። እዚህ ጋር ያላችሁ በደንብ አድርጋችሁ አዳምጡ። ለእናንተ መልእክት አለኝ። ኡስታዝ አቡ ሙዓዊያ ስለ እስልምና በደንብ ገልጾላችኋል። ብዙ ነገር ተምራችኋል። በአላህም ፍቃድ መጽሐፍ ቅዱስ ምን እንደሚል አምላካችሁ ምን እንደሆነ አስተምረናችኋል። ስለዚህ ከዚህ በኋላ የሚያጭበረብሯችሁን ዲያቆኖች ተዋቸውና መጽሐፍ ቅዱሳችሁን ገዝታችሁ ዛሬ ያሳየነውን በሙሉ እየገለጣችሁ አንብቡ፣ ጠይቁና እውነትን ፈልጉ። ቤት ያቀርብላችኋለሁ። ግን አንድ ምክር አለኝ። ምክሩም እንደው ስትጠይቁ
ጥንቃቄ አድርጉ። ለህይወታችሁ ስጉ። ለምን ቤተ ክርስቲያን ስትሄዱ የሚጠይቅ ካለ ጴንጤ መናፍቅ የተባለ የሚባለው ነው። ስለዚህ ራሳችሁ ጠብቆላችኋለሁ። አላህ ሂዳያ ይስጣችሁ። ያው መደመር ግን ክርስትና ምን እንደሆነ አስተምረናል። እስልምና ምን እንደሆነ አስተምረናል። አሁን ያልገባው ካለ ገብቶ መጠየቅ ይችላል። ሻሃዳ መያዝ ይፈልግ ካለ ገብቶ ሻሃዳ መያዝ ይችላል። ኢንሻአላህ ወንድሞች ቀጥሉ። ሚውት ከሆነ ስታወራ ከስራ አይሰማቸው። ትክክለኛ አይደለ ጀማ? አሁን ሚውት ነህ። እስኪ ወደ ድጋሚ ገዝት ላክ። እስቲ ሚውት አድርገህ አንሚውት አድርገው። አይ እንደዛ ሳይሆን ሚውት አድርገው አንሚውት ያድርገውና ካልሆነ ትንሽ መታገስ ነው። ሚውት ሳያደርገው ይጠብቀው። ማሄር ካለ ገዝት ላክ። ሀቢቢ ማሄር ካለ ገዝት ላክ። ይህ ያልተነሰነ ኸይር ኡስታዝ እዩዳብ ካለ ኡስታዝ ቃላሚን ካለ ሀሳብ ስጨምሩ ኢንሻአላህ ቀጥላ በኪስ ከሱ። እሺ አይ ቲንክ ኡስታዝ ቃላሚንም ሁለቱም ያሉ አልመሰለኝ። አሁን መጣ አስመሰለኝ። ኦኬ ሚቶን ከደገና ወይ አይ ቲንክ ትንሽ አስቸጋሪ ነው። ዞሮ ዞሮ ዛሬ ኢምራን የተረዳነው እና የተገነዘብነው ነገር ምንድን ነው? ማን ምን እያስተማረ እንዳለና ማን በሚያስተምረው ነገር ኮንፊደንስ ኖሮት ህዝብ ፊት ተጋላጭ ሆኖ አስተምሮቱን ይዞ የወጣው ማን ነው የሚለው ግልጽ ወጣበት። በዚህ ሁኔታ ከቀጠለ በደንብ እመኑኝ፣ በዚህ ሁኔታ ከቀጠለ ሰርቫይቭ የማድረግ እድላችሁ በጣም ዝቅተኛ ነው የሚሆነው። ኦርቶዶክሳውያን ፕሮቴስታንቶች አንዱ ለአንዱ መናፈቅ፣ አንዱ ለአንዱ ያልዳነ የገሃነመ እሳት ናቸው፣ የተረገሙ ናቸው ብለው የሚሰዳደቡት ሁለቱ ፕሮቴስታንትና ኦርቶዶክሶች ሁለቱም በሙስሊሞች እኩል የሆነ ኩርኩም እየደረሰባቸው ይገኛል። ስለዚህ አሁንም ያለው የመዳን መንገድ አንድ ነው። የላይላ ያለላህ መንገድ ነው። አላህን ብቻ የመቀበል መንገድ ነው። እኛ እናንተን ማነደር አይደለም ፍላጎታችን፣ ማሸነፍ አይደለም ፍላጎታችን፣ ማሸማቀቅ አይደለም ፍላጎታችን። እናሸማቀቅ ብንል ዛሬ አንድ አይደለም 3-4 ቀን ውይይት ጠርተን